የአማራው ክልል መሪ በአማራው ህዝብ ላይ መሳለቃቸው በሐረማያ ዩኒቨርሲቲ በርካታ ተማሪዎች በፖሊሶች መደብደባቸው ኢህአዴግ ሚኒስትሮችን የግንባሩን ስራ እንዲያከናውኑ መመደቡ የዕለቱ ዋና አበይት የዜና ርዕሳን ናቸው። ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው ነኝ። የአማራው ክልል መሪ በአማራው ህዝብ ላይ ተሳለቁ። የአማራ ክልል ምክትል ፕሬዝዳንትና የብአዴን ጽሕፈት ቤት ኃላፊ የሆኑት አቶ አለምነው መኮንን የአማራው ህዝብ ሰንፋጭ የሆነ ትምክተኝነት የተጠናወተው በመሆኑ በቤኒሻንጉልና በሌሎችም ቦታዎች ለመሰደዱ ምክንያት ሆኖታል በማለት ለብአዴን ባርና አዳዲስ ካድሬዎች ተናግረዋል። ካድሬዎቹ የአማራው ህዝብ ለምን ይሰደዳል? ለምን በየክልሉ ጥቃት ይደርስበታል? አማራውን ከጥቃት ለመከላከል ለምን ሙከራ አይደረግም? በማለት ጥያቄ ያቀረቡ ሲሆን ምክትል ፕሬዝዳንቱ የአማራው ህዝብ በቅድሚያ እንዳይሰደድ ለማድረግ ስራ እየተሰራ ነው፣ ነገር ግን ከተሰደደ በኋላም ቢሆን ሰንፋጭ የሆነውን ትምክተኝነቱን በመተው ከሌላው ጋር ለመኖር መልመድ አለበት ብለዋል። የመውጫው በር ዘላቂው በር ዲሞክራሲያዊ ድርጅቶችን በመላ ኢትዮጵያ ማስፋፋት። ብአዴን ከዚህ አቋያ ፋናዊ ስራ ሰርቷል። መጀመሪያ ኢዴን ውስጥ የነበሩ ናቸው፣ በኋላ ኦህዴድን የመሰረቱ። ኢዴን ውስጥ የነበሩ ናቸው፣ ደኢህዴንን የመሰረቱ። ስለዚህ ከዚህ በላይ ለአማራ ክልል ህዝቦች መሞገትና ለጥቅማቸው መቆም የሚባል ነገር ከዚህ በላይ የለም። ነምበር 2 እንዳይሰደዱ እዚሁ ማልማት ነው። We are trying our best. እስከነ ችግሩ ማለት ከዚሁ ሳይሰደዱ ነው። ሶስተኛው የሚሰራው ስራ ምንድነው? በየአካባቢው በግብረ ገብነት እንዲኖሩ ትምክተኛ አመለካከት አላቸው ማለት ነው። እዛ ያለው ስደተኛ የአማራ ሰው ይሄን መታገል አለበት። ኋላ ቀር አስተሳሰብ ለዚህ ብአዴን ጽሕፈት ቤት ከፍቶ እየሰራ ቤኒሻንጉል ጉሙዝ ለምሳሌ በዞን ደረጃ ጽሕፈት ቤት አለ። አዲስ አበባ ሴንተር አድርጎ በመላ ኢትዮጵያ ጽሕፈት ቤቶች አሉ። ሰንፋጭ የሆነውን ትምክተኛ አመለካከት ጥሎ በግብረ ገብነት ከሌላው ጋር ባንድ ላይ እንዲኖር አማራው በባዶ እግሩ እየሄደ የሚናገረው ንግግር ግን መርዝ ነው ያሉት ምክትል አስተዳዳሪውና የብአዴን ጽሕፈት ቤት ኃላፊው ይሄ መርዝ ንግግሩ አንድ የሚያደርግ አይደለም ሲሉ አክለዋል። ከኢትዮጵያውያን ጋር አብሮ ለመኖርና አማራው የትምክት ለሃጩን ማራገፍ አለበት ያሉት አቶ አለምነው ይሄ ለሃጭ ሳይራገፍ በጋራ መኖር አይቻልም ሲሉም ደምድመዋል። ባዶ እግሩ እየሄደ እዚህ አባይ ማዶ ወደዚህ በባዶ እግሩ ይሄዳል። ሰው አባይ ማዶ ያለው ሰው ቦቲ ጫማ አለው፣ ሱሪ ነው የለበሰው፣ እስከታች ረጅም ሱሪ። ጫማው እንዳይሸትበት ባህር ዛፍ ቅጠል ያደርግበታል። this is technology. this is technology. ያለው ባዶ እግሩ እየሄደ የሚናገረው ንግግር ግን መርዝ ነው። አንድም ያደርግ አይደለም። ታውቁታላችሁ ራሳችሁ። ስለ ዩናይትድ ኢትዮጵያ የምናወራ ከሆነ ይሄ የትምክት ለሃጭ ትላንጠልታችሁታል። ለሃጭ የሚባለው ዩዚንግ ዴሊበሬትሊ የትምክት ለሃጭ መራገፍ አለበት። ይሄ ለሃጭ ሳይራገፍ በጋራ መኖር አይቻልም። ስለዚህ ከዚህ አኳያ ያለውን ጥፋት መረዳት ያስፈልጋል። ማንኛውም ስም ያወጣ ሙትቻ ፓርቲ ሁሉ መንገሻው አማራ ክልል ነው ያሉት ምክትል ፕሬዝዳንቱ ምክንያቱንም ሲገልጹ ትምክተኝነትን እንደ ምግብ ስለሚመገበው ነው ብሏል። ያንን ምግብ እየተመገበ እንደሚያቀራራም ገልጿል። ማንኛውም ስም ያወጣ ሙትቻ ፓርቲ ሁሉ መንገሻው አማራ ክልል ለምን? ትምክትን እንደ ምግብ ስለሚመገበው። ያንን ምግብ እየተመገበ በቀራርቶ ሙከራው ግን ይሄን መረዳት ያስፈልጋል። አንዳንድ የብአዴን አባላት የምክትል ፕሬዝዳንቱን ንግግር እጅግ እንዳበሳጫቸው ለኢሳት ተናግረዋል። የብአዴን ካድሬዎችም አንቀጽ 39 ለምን አይወጣም በማለት ላነሱት ጥያቄ እኚሁ ፕሬዝዳንት ሲመልሱ አንቀጽ 39 ባይኖር ኖሮ ኢትዮጵያ ደቡብ ሱዳን እንደሆነችው ትሆን ነበር በማለት መልሰዋል። አንቀጽ 39 በህዝቦች ዘንድ መተማመንን መፍጠሩን አቶ መለስ ዜናዊ በሞቱበትም ጊዜ በገሃድ መታየቱን ምክትል ፕሬዝዳንቱ ገልጸዋል። አንቀጽ 39 በህገ መንግስቱ አሁንም መቀመጡ ለሀገራችን አንድነት አደጋ ያለው ለምን አይወጣም? አንቀጽ 39 ባይኖር ኑሮ ሰሜን ሱዳንና ደቡብ ሱዳን ተከፍሎ ይከፋፈላል።
በምንድን ይዘው በተኩስ ማን ነው ተኳሹ ማን ነው የሚተኩስበት ይሄ ጋራንቲ ነው በጋራ ለመኖር መርጠናል በጋራ ስንኖር ጥቅማችን ይከበራል ብለን ነው ጥቅማችን የማይከበር ከሆነ ግን እንለያለን ሲሉ በሰላም ቢለዩ ነው የሚመረጠው የተኩስ ብርታት ማንንም ሊይዛች የተኩስ ብርታት እንኳን እዚህ ያለውን ትልልቅ ኢቲኒክ ኢንዶኔዥያ ሁሌት ተገንጥላ ያለችው ትንሽ ህዝብ ማናት በመቶ ምናምን ሺህ የምትቆጠር ህዝብ ያለ ትንሽ ቁጥር ያለው አልተመቸኝም ማለት ለቆይ እንኳን ትልልቅ ህዝብ ያለ አንቀጽ 39 ዋስትና ነው ይሄን በተጨባጭ ታይቷል ባይዘው ባለፉት 22 ዓመታት ታይቷል ውጤታማ ነው ህዝቦች ዘንድ እንዴት መተማመን እንደፈጠረ በተጨባጭ ታይቷል ይሄ ውጤታማነቱ በባድሜ ጦርነት ታይቷል ምልዓተ ህዝቡ ሆፕሎስነስ ትክክለኛ ያልሆነ ጦርነት የነበረ ነው አነሳሱ ጥሩ ያልሆነ ነው በኋላም ታላቁ መሪያችን መስዋዕት በሆነበት ጊዜ መላዙ አንድ ቴክኒክ ነው ብሎ አይደለም ዝም ያለው ከመቀሌ ህዝብ ባልተናነሰ ሱዛም ኤክስተንት በላይም ልንለው እንችላለን የማርቆስ ህዝብ አሉ ይሄ እንዴት መጣ ይሄ በተፈጠረ መተማመን ይመጣ አሁን እንዲህ አይነቱ እንግዲህ መከራከር እንችላለን በእንዳይቱ እንችላለን ግን በእውቀት እናንተም እያነበባችሁ እኛም እያነበብን በሎጂክና በእውቀት ላይ የተመሰረተ እንግዲህ ጥሩ ነው እላለሁ የድምጽ ማስረጃውን ቀርጸው ለላኩልን በስብሰባው ላይም ለተካፈሉት የሕክምና ባለሙያዎች ለማመስገን እንወዳለን በሐረማያ ዩኒቨርሲቲ በርካታ ተማሪዎች በፖሊሶች ተደበደቡ ባለፈው ማክሰኞ የተነሳውን ተቃውሞ ተከትሎ ትናንት የዩኒቨርሲቲውን ግቢውን ለቀው በመውጣት ላይ በነበሩ ተማሪዎች ላይ የፌደራል ፖሊስ በወሰደው እርምጃ የአንዲት ተማሪ ጆሮ መቆረጡንና በርካታ ተማሪዎች እጆቻቸውንና እግሮቻቸው መሰበሩን ተማሪዎችና የዩኒቨርሲቲው መምህራን ለኢሳት ገልጸዋል ችግሩ የተፈጠረው የውሃ ኢንጂነሪንግ ተማሪዎች የትምህርት ዘርፍ ለውጥ እንዲደረግ መጠየቃቸውን ተከትሎ ነው የዩኒቨርሲቲው የትምህርት ዘርፍ ለውጥ እንደማይደረግና መማር የማይፈልጉ ተማሪዎች ግቢውን ለቆ መውጣት እንደሚችሉ ማስታወቂያ መለጠፉን ተከትሎ ተማሪዎች ግቢውን ለቆ በሚወጡበት ጊዜ የፌደራል ፖሊሶች መንገድ ላይ በመጠበቅ በተማሪዎች ላይ ከፍተኛ ድብደባ ፈጽመውባቸዋል ግቢው መጀመሪያ ጥያቄ የተነሳው የዛሬ 3 ዓመት በፊት ነበር እሱን ጥያቄ ይዘው ልጆች ጥያቄውን ነገር ተጠየቁ ከዛ በኋላ ጥያቄውን ሲጠየቅ ጥያቄያችሁን አንመልስም መማር የምትፈልጉ መማር የማትፈልጉ ደግሞ ቤታችሁ ግቡ ተብሎ ማስታወቂያ ወጣ ከዛ በኋላ ልጆች እቃቸውን እየያዙ መንገድ ላይ በሚወጡበት ታይም ማለት ነው ፌደራል ፖሊስ ከየት መጣል ተባለም አውደ ሊደርሱ የተወሰነ ኪሎ ሜትር ሲቀራቸው ልጆች መለሷቸው ወደ ቤት እየሄዱ ማለት ነው ከዛ በኋላ ኮንዶሚኒየሙ ጋር ሐረማያ መገንጠያ ኮንዶሚኒየም አለ እዛ ጋር ሰበሰቧቸውና ፕሬዝዳንቱን ጠይቀን የሀገር ሽማግሌዎች ምናምን ነበሩ የዞኑ አስተዳደር ነበር ጠይቀው ከተመለሱ በኋላ ልጆችን እዛ ጋር መደብደብ ጀመሩ አሁን ትናንትና ቢያንስ እንኳን ወደ 80 ምናምን ተማሪ በቃ ምንም ነገር አሁን ዝም ብሎ ሐኪም ቤት ይሄዳል እንደገና አስለቃሽ በሚጠፉበት ታይም ደግሞ የተጎዱ ልጆች አሉ ሁሉም ነው ሆስፒታል አሁን ራሱ ከዛ ወጥቼ ነው ሌላ ቦታ የመጣው በአሁኑ ጊዜ የውሃ ኢንጂነሪንግ ተማሪዎች ከግቢው እንዳይወጡ በፖሊሶች እየተጠበቁ ነው በጉዳዩ ዙሪያ የዩኒቨርሲቲውን አስተዳደር ለማነጋገር ያደረግነው ሙከራ ሊሳካልን አልቻለም ኢህአደግ ሚኒስትሮቹን የግንባሩን ስራ እንዲያከናውኑ መደበ ኢህአደግ ፓርቲውን እንዲመሩ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና ሌሎችንም ሁለት ሚኒስትር ዴኤታዎችን ባለፉት ወራት መሾሙን ውስጥ አዋቂ ምንጮች ጠቆሙ ኢህአደግ የመንግስት መዋቅርን ከፓርቲው መዋቅር ጋር አደባላልቆ በመስራት ላይ እንደሚገኝ ተደጋጋሚ ወቀሳዎችና ትችቶች እየቀረቡበት የቆየ ሲሆን በዚህ መልኩ ግልጽ የሆነ አደረጃጀት በመያዝ የመንግስት ከፍተኛ አመራሮችን ሲመድብ ከአቶ መለስ ሞት በኋላ ይህ ለመጀመሪያ ጊዜ ነው ተብሏል ቀደም ሲል የግንባሩ ሊቀመንበርና ምክትል ሊቀመናብርት የግንባሩንና የአባል ፓርቲዎችን አካሄድ የሚመሩበት ሁኔታ የተለመደ ሲሆን የአሁኑ አደረጃጀት ግን ለየት የሚያደርገው በሚኒስትር ዴኤታ ማዕረግ ጭምር በመንግስት ኃላፊነት ላይ የተመደቡት ሹማምንት ከነጥቅሞቻቸው ወደ ፓርቲው ኃላፊነት ተመድበው የመምጣታቸው ጉዳይ ነው ሰዎቹ አብዛኛውን ጊዜያቸውን በፓርቲው ስራዎች እንደሚያጠፉ የጠቆሙት ምንጮቻችን ይህ ከመጪው ምርጫ ጋር በቀጥታ የተያያዘ ነው በዚሁ መሰረት አቶ ደመቀ መኮንን ምክትል ጠቅላይ ሚኒስትርና የኢህአዴግ ጽሕፈት ቤትን በበላይነት የሚመሩ ሲሆን አቶ ደስታ ተስፋውና አቶ አማኑኤል አብርሃም በሚኒስትር ዴኤታ ማዕረግ በጠቅላይ ሚኒስትር ጽሕፈት ቤት ሆነው ግንባሩን በተለያዩ ኃላፊነቶች እንደሚመሩ ተመድበዋል እነዚህ ሹማምንት በመንግስት ገንዘብ ነዳጅና ጊዜ የፓርቲ ስራዎችን ማከናወናቸው ፖለቲካዊ ሙስና መሆኑን ስለ ጉዳዩ ያነጋገርናቸው ወገኖች አስተያየታቸውን ሰጥተዋል ይህ በእንዲህ እንዳለ ኢህአዴግ የተማሩ አባሎች ሸሉትም በሚል የሚደርስበትን ትችት አስተባብሏል ገዢው ፓርቲ ኢህአዴግ የመልካም አስተዳደር ችግሮችን መፍታት
ያልቻለው የተማሩ አባላትና ተሿሚዎች ስለሌሉት ነው በሚል ከተቃዋሚዎችና ከሌሎች ወገኖች የሚቀርቡበትን ተደጋጋሚ ትችቶችን ሐሰት ነው ብሏል። በጠቅላይ ሚኒስትር ቢሮ የህዝብ ተሳትፎችና አደረጃጀት ሚኒስትር ዴኤታዎችና የኢህአዴግ ጽሕፈት ቤት የህዝብና የውጭ ግንኙነት ዘርፍ ኃላፊ የሆኑት አቶ ደስታ ተስፋው ለመንግስታዊ አዲስ ዘመን ጋዜጣ የትናንት እትም በሰጡት መግለጫ በአሁኑ ወቅት የመልካም አስተዳደር ችግር አለባቸው የሚባሉ ስላልተማሩ ነው የሚል ድምዳሜ ላይ መደረሱ አያግባባም ካሉ በኋላ በአሁኑ ወቅት የኢህአዴግ አባላት የትምህርት ደረጃቸውን እያሻሻሉ ነው ብለዋል። ተቃዋሚ ፓርቲዎች አጀንዳ አድርጎ የሚያቀነቅኑት በፍጹም የተሳሳተ ነው ያሉት ሚኒስትር ዴኤታው በአባላት መካከል ውድድር ቢካሄድ የኢህአዴግ አባላት በትምህርትና በብቃት እንደሚበልጡ ምስክርነታቸውን ሰጥተዋል። አንድ የኢህአዴግ ተሿሚ ሲያጠፋ እርምጃ ከመውሰድ ይልቅ ወደ ሌላ ቦታ ማዛወር ሁኔታ እንዳለ ለቀረበላቸው ጥያቄም ሲመልሱ በኢህአዴግ ውስጥ አንድ ቦታ ብቁ ሆኖ ያልተገኘ ሌላ ቦታ ሄዶ እንዲሰራ እንደሚደረግ አምነዋል። በኢህአዴግ ድርጅት ውስጥ ባለው አሰራር መሰረት አንዳንዱ ግለሰብ ተግባር ይሰጠዋል። የተሰጠውን ተግባር እንዴት እንደሚፈጽም ይገመገማል። በግምገማ ውጤት ስራውን በብቃት የፈጸመ አባል ተመዝኖ ለቀጣዩ ስራ እንዲዘጋጅ ይደረጋል። በአንጻሩ ደግሞ ድክመት የታየበት አባል እንዲያስተካክል የተለያዩ ተግባራት እንዲያከናውን ይደረጋል። ለምሳሌ ያህል ሂስ ይደረጋል። እንደየሁኔታው በማስጠንቀቂያም ይታለፋል። የተመደበበትን የስራ ኃላፊነት ከብቃቱ ጋር የማይመጥን ሆኖ ከተገኘ ከቦታው ተነስቶ የሚችለውን ስራ ላይ እንዲመደብ ይደረጋል፣ ይቀየራል ሲሉ አስረድተዋል። ድርጅቱ በአሁኑ ወቅት ትልቅ ችግር አድርጎ የሚያየው የክራይ ሰብሳቢነት አስተሳሰብን ነው ያሉት አቶ ደስታ የመልካም አስተዳደር ችግሮች እየተባባሱ አለመምጣታቸውን እንዲያውም ወደ መልካም አስተዳደር በጉዞ ላይ ነን በማለት እርስ በርስ የተምታታ መግለጫ ሰጥተዋል። የመንግስት ባለስልጣናት የ7 ሚሊዮን ብር መኪና መግዛት ማቆም አለባቸው ሲሉ አፈ ጉባኤው ተናገሩ። አባዱላ ገመዳ ይህን የተናገሩት በዛሬው የፓርላማ ውሎ ላይ ነው። የመንግስት መስሪያ ቤቶች በአገር ውስጥም የተመረቱ ምርቶችን መጠቀምና በ7 ሚሊዮን ብር የሚገዙ መኪኖችን መጠቀም ማቆም አለባቸው ብለዋል። እነዚህ አገር ውስጥ የሚሰሩ የሚገጣጠሙ የመንግስት መስሪያ ቤቶች ካልተጠቀሙባቸው በግልጽ ለመናገር እኔ ካላስኳቸው ከኔ በታች ያሉት አይዟቸው። ስለዚህ መያዝ የሚገባን እና ልንጠቀምበት የሚገባን ከዚህ ነው። የ7 ሚሊዮን ኮብራ መግዛት ማቆም ይኖርብናል ማለት ነው። ኢሳት አዲስ አበባ መስተዳድር ሰሞኑን እጅግ ዘመናዊ መኪኖችን በብዙ ሚሊዮን ዶላር ለባለስልጣናቱ ገዝቶ ማከፋፈሉን መዘገቡ ይታወሳል። ተመልካቾቻችንና አድማጮቻችን የዕለቱ ዜና ይህንን ለመስል ነበር። ከቀጣይ ዝግጅታችን ጋር መልካም ቆይታ